እውነትህን ነው። ያለሱ ደብረ ታቦርን በድምቀት ማክበርም በድምቀት መዘመርም አንችልም። ስለዚህ ብንጠብቀው ይሻላል። ያሬድ አተ ያሬድ በቃረን ይዳዩታምኛኒ ይቅርታ አስረፈርኳችሁ አይደል? ይቅርታው ተቀበለናል። ግን ቢሆን አንተ ሁልጊዜ ማርፈድ መቶ አለብህ። ይቅርታ ቶማስ፣ ለሌላ ጊዜ አስተካክላለሁ። በሉ አሁን ጭቅጭቁን ታውትና እንሂድ። ጴጥሮስ ላይ ኢየሱስ የሚለው ተረስቷል መሰለኝ አይደል? በሉ እሺ አውጡት አጻፉ። የቤሎ ጴጥሮስ ለኢየሱስ ንግበር ዝየ ንግበር ማሂደረ አሃደ ለከ ወአሃደ ለሙሴ ወአሃደ ለኤልያስ ንግበር ማሂደረ ጨረሳች። ባሉሽ አሁን ደግሞ ዜማውን አብረን እንለማመዳለን ማለት ነው። የቤሎም ጴጥሮስ ያሬድ ዛሬም ማረፈዳችሁ አይደል? በሉ ቁጭ በሉ። አሁን በኋላ ግጥሙን ትገለብጣላችሁ። ያሬድ እንደውም አንተ የመዝሙሩን ዜማ ታስጠናናል። የቤሎ ጴጥሮስ ለኢየሱስ የሚለው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቤሎ ጴጥሮስ ለኢየሱስ ተቀበሉት እናንተሽ ንግበር ዝየ ንግበር ማይደረ አሃደ ለከ ወአሃደ ለሙሴ ወአሃደ ለኤልያስ ንግበር ማይደረ ወአሃደ ለኤልያስ ንግበር ማይደረ ባሉሽ አንድ ላይ ነበር። የቤሎም ጴጥሮስ ለኢየሱስ ንግበር ዝየ ንግበር ማይደረ አሃደ ለከ ወአሃደ ለሙሴ ወአሃደ ለኤልያስ ንግበር ማይደረ ወአሃደ ለኤልያስ ንግበር ማይደረ። በሉሽ ለዛሬ እዚህ ጋር ይበቃናል። ነገ የቡሄ መዝሙር ያዙ ያልኳችሁን ይዛችሁ ነገ እንድትገኙ። ለዛሬ ጨርሰናል። ስሙ እነ ያሬድ እየመጡ ስለሆነ ያሬድ ከኛ ጋር እንዲጨፍር ለምን አንጠይቀው? አዎ በጣም ጥሩ ሀሳብ ነው። የእሱ ከኛ ጋር መጨፈር ብዙ ገንዘብ እንድናገኝ ይረዳናል። እንደውም ለምን አንጠራው? ያሬድ አት ያሬድ ና እስኪ የምናናግር ነገር አለ። እንዲህ ካለ አቤት ለምን ፈለገ? ያሬድ ይላል ከኛ ጋር ወያው እንዲጨፍር ፈልገን ነበር የጠራን እና ምን ትላለህ? አዎ አንተ ጎበዝ እና ፈጣን ስለሆንክ ነው አንተን የመረጥንክ እና ምን ታስባለህ? አይሆንም፣ እኔ በቤተ ክርስቲያን ነው ማገልገል የምፈልገው። አዎ ምን ታካብዳለህ? ጠዋት ከኛ ጋር ጨፍረህ ማታ ደግሞ ትዘምራለህ። አዎ ታካብዳለህ። አይሆንም፣ ሁለት ነገር በአንድ አብሮ ማካሄድ አይቻልም። የእግዚአብሔርን ለእግዚአብሔር የቄሳርን ለቄሳር ነው የሚለው ቃሉ እና አሁን እንዴት ፍቀዱልኝ። ኧረ በቃ ተውት፣ እኛ ራሳችን እንጨፍራለን። ኧረ በለው ነገረኝ ነገ እንገናኛለን። ጎሽ ልጆች እግዚአብሔር ይባርካችሁ። በሉ ልጆች አሁን መንገድ ላይ ነው ያለነው። በዓሉ የሚከበረው በቤት ነው እንጂ በመንገድ ላይ አይደለም። በሉ ልጆች ወደ በኋላ ላይ በቤት ነው። እኔ እመኛለሁ የጴጥሮስ ምኞት በሰማዩ ቤት
በሉ ትንሽ ነገር እንኳን ንገሩኛ። በሉ ትንሽ ነገር እንኳን ንገሩኛ። በጣም ጥሩ። በል እስኪ አንተ ጀምር። አው ልክ ብላል። አቤል አንተ ጀምር። እንደዛ አካላችሁማ ምን ቸገረኝ። በሉ ተቀበሉኝ እንግዲህ። እዛ ማዶ ጭስ ይጨሳል፣ እዚህ ማዶ ጭስ ይጨሳል። እዛ ማዶ ጭስ ይጨሳል፣ እዚህ ማዶ ጭስ ይጨሳል። ማነው ጎማውን ያቃጠለው? ግጥሚን ታያችኋት? የረቀቀች ነች በጣም እንጂ በህይወቴ እንደዚህ አይነት ያለ ግጥም ሰምቼ አላውቅም። በተለይ የተሻለ ነበር ባጋጥምበት። ተባክ ወደዛ በሉ አሁን ቀልድ ይቅርብንና አሁን ከየት እንጀምር? መጀመሪያ ከላይ ሰፈር እንጀምር፣ ከዛ ወደ ላይ ሰፈር እንወጣለን። አዎ በጣም ጥሩ ሀሳብ ነው። ከላይ ሰፈር እንጀምር። እኔም ይመቸኛል። ነገር ግን እትዬ አስካለች ቤት አንሄድም? ለምን? እሳቸው ቤት እኮ ብር ሳይሆን ሽልጦ ነው የሚሰጡን። ለዛ ብዬ ነው። ትዝ ይላችኋል? ባለፈው ዓመት ራሱ በጣም ብዙ ሽልጦ ከማግኘታችን አንጻር ሆያውዬ ጨፍረን ሳይሆን ዳቦ ጋግረን ይዋልን የመሰለኝ። እንደውም ማለት ነው ጀማው ከዚህ በኋላ ሽልጦ ዳቦ ምናምን ቢሰጡን አንቀበልም። እሺ ብር ብቻ ነው የምንቀበል። በቃ አንቀበልም። በቃ አረ የሆነ ነገር ትዝ አለኝ። ምን? ባለፈውም እንደውም እነ ጋሽ በላቸው ቤት ሄደን የሰጡንስ ነገር ትዝ አላችሁ አይደል? ምን ነበር ረሳሁት? ለሰፈሩ አዲስ ናቸው ብለን ሄደን ዱቄት የሰጡንስ ነገር። አው ትዝ አለኝ። ግን ደግሞ ነገሩን ሳጣራ ከገጠር ነው የመጡት ያላቸውን ነገር ነው የሚሰጡት ብሎኝ ነበር። በሉ እንግዲህ አሁን ሰው ሳይቀድመን ከታይ ሰፈር እንጀምር። እሺ አሁን እንግዲህ እንጀምር። ኧረ ሰው ይቀድመናል። ለምለም አቤት። የት ነው ያለሽው? እዚህ እኮ ለአዲሱ ጎረቤታችን ሙልሙል ልሰጥ እጄ ነው የቆየሁት። ጎሽ ጥሩ አድርገሻል። እግዚአብሔር ይባርክሽ። በይ እንግዲህ አሁን የልጆቹ መምጫ ሰዓት ደርሷል። ቤቱን ሞቅ ሞቅ አድርጊው። እሺ ሰዓቱን ደግሞ ይነግዳል። በይ እንግዲህ ልጆቹ መጡ፣ ተዘገጃጁ። እዛ ማዶ አንድ ጄሪካን፣ እዚህ ማዶ አንድ ጄሪካን። የዚህ ቤት ጌታ የኖ አሜሪካ። ኧረ እኛ ሙልሙል አንፈልግም፣ ብር ስጡን። አንፈልግም እኛ ሙልሙል። እንዴ ኧረ አንፈልግም እኛ። ውጭ ልጆች ያለውን የሰጠ ንፉግ አይባልም ይባል የለ እንዴ? ደግሞስ የኢትዮጵያ መገለጫዋ የባህሉን ማሳያው ሙልሙል እንጂ ብር አይደል። በሉ ተቀበሉ ልጆች። ኧረ አንፈልግም ጋሼ፣ እዛው እያረፉት ይብሉት። አንፈልግም። ኧረ አንፈልግም እኛ። እንዴ ኧረ ተው ልጆች፣ ግብረ ገብነት አታጉድሉ እንጂ ለትልቅ ሰው እንደዚህ አይመለስም። ልጆች ወደ ቤተ ክርስቲያን በስፋትና በሙላት ወደምትማሩባት ወደ ቤተ ክርስቲያን ቅረቡ። በደንብም ተማሩ፣ እራሳችሁንም ቀይሩ። ልጆች በሉ ተቀበሉ ልጆች። ኧረ አንፈልግም እኛ። ኧረ አንፈልግም እኛ። አይ የዘንድሮ ልጅ እናንተ ልክ የሰራን ግን አይመስለኝም። ንግግራችን፣ ተግባራችን ልክ አይደለም። ለምን ያሬድ እንዴት እንደሚዘምሩ አይተን አብረን አንዘምርም? አው በጣም ጥሩ ሀሳብ እኮ ነው። ግን ብንዘምርና ብንጨምራቸው እንደውም እኮ ያው መጣ እኮ አንተ ያሬድ፣ ያው እንደውም መጣ እኮ ደህና ጠራ መሰለኝ። ያሬድ አንድ ጊዜ ልናወራችሁ እንችላለን? ይቻላል። ከእናንተ ጋር መማርና መዘመር ሁሉንም ነገር ማወቅ እንፈልጋለን። ይቻላል። ለዛሬ ከኛ ጋር ዋሉ። ከዛም ወደ ሰንበት ትምህርት ቤት ቀርባችሁ ሁሉንም ነገር ትማራላችሁ። በሉ ይቺን ነጠላ ልበሱ። እሺ በሉ አሁን እናቶ በላይነህ ቤት እንሂዳ። ኧረ ቅድም እኮ ግን እዛ ግቢ ገብተን የማይጥፋት አጥፍተን ይወጣ ነው። ምንም አይሉንም። አሁንማ ሁሉም ነገር ተገንዝባችሁ ወደ ቤተክርስቲያን ስለምትመለሳችሁ ችግር የለውም። በላውን እንሂድ። እንሂድ። ሰምቼ ነበር
ከዛ በተሰየው ለእግዚአብሔር ሃሌሉያ ተዘው ይበሉ